ወያኔና ሱዳን ይቅርና ሌሎችም ቢጨመሩ ለኢትዮጵያ ቅንጣት ታህል ስጋት የላቸውም። ጠቅላይ ሚኒስተሩ ዛሬ በፓርላማ ተገኝተው የደርግን ውድቀት ያስታወሰ አዲስና አስገራሚ የህብረት ሚስጥር ይፋ አድርገዋል። በኢትዮጵያ ላይ ጦር የሰበቁት እነማን ናቸው? ከበስተጀርባውስ እጁን ያንቀሳቀሰው እውነተኛ ኃይል ማን ነው? የመጥረቢያ ፖለቲካ የተባለውስ ሚስጥር ምን ይሆን? ሙሉ መረጃውን ይዘንላችሁ ቀርበናል። ትግራዋይና ኢትዮጵያዊ የመጥረቢያ ፖለቲካ ሰለባ ሆኗል። ዜጎች በገዛ ቀያቸው እየታመሱ ነው። ዛሬ መጨረሻ ስብሰባውን ባደረገው የህዝብ ተወካዮች ምክር ቤት ላይ ጠቅላይ ሚኒስትር አብይ አህመድ እጅግ አስገራሚና አስደንጋጭ ንግግሮችን አድርገዋል። በትግራይ ወጣቶች ላይ እየደረሰ ያለውን ታይቶ የማይታወቅ እልቂት ምንድን ነው? ጠቅላይ ሚኒስትሩ ከምንጩ የሚነሳ ማንኛውም ትንኮሳን ለመከላከል ዝግጁ ነን ሲሉ ለማን ከባድ ማስጠንቀቂያ ሰጡ? ከጦርነት ዛቻ በስተጀርባ ደግሞ ለህወሓት የዘረጉት ያልተጠበቀ የሰላም እጅ ምንን ያሳያል? የፓርላማውን መዝጊያ ያናወጡ ወሳኝ ሚስጥሮችን በጥንቅራችን አካተናቸዋል። አዲስ አበባ ተቀምጠው ቤንዚን እያርከፈከፉ እሳቱን ያቀጣጥላሉ። በአርሲው አስደንጋጭ ግድያ ጀርባ የተሸሸገው እውነተኛ ሴራ ምንድን ነው? ጠቅላይ ሚኒስትር አብይ አህመድ በሃይማኖት ተቋማት ውስጥ ቦምብና ክላሽ ስንይዝ ነበር ሲሉ በቁጣ የተናገሩ ለማን ነው? በአርሲ የተፈጸመውን ጥቃት የሃይማኖት መልክ ለመስጠት የሞከሩ እነማን ናቸው? ምርጫውን ለማደናቀፍ የታለመው የጥፋት ኃይሎች ሴራ እንዴት ከሸፈ? 22ቱ ተጠርጣሪዎችስ እነማን ናቸው? የፓርላማውን አየር ያሞቀ እጅግ አስደንጋጭ መግለጫ ዝርዝር መረጃ እንዲሁም የዶክተር ደሳለኝ ጫኔ መጨረሻ ያሉትን ንግግራቸውን ይዘንላችሁ ቀርበናል። ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በፓርላማ ተገኝተው በሰጡት ማብራሪያ ሱዳን፣ ህወሓትና ኤርትራ በኢትዮጵያ ላይ በጋራ እየሰሩ መሆናቸውን የገለጹ ሲሆን ድርጊቱን የደርግ ስርዓትን ለመጣል ከነበረው ጥምረት ጋር በሚመሳሰል መልኩ ስማቸው ያልተጠቀሱ የውጭ ኃይሎች ከጀርባ እየተሳተፉ መሆኑን ጠቁመዋል። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ ይህ የተባለው ጥምረት በኢትዮጵያ ሉዓላዊነት ላይ የሚደቅነው ምንም አይነት ስጋት እንደሌለ አስታውቀዋል። እነዚህ አስተያየቶች የተሰሙት በህዝብ ተወካዮች ምክር ቤት 30ኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትሩ ተገኝተው ከምክር ቤት አባላት ለቀረቡላቸው ጥያቄዎችና አስተያየቶች ምላሽ በሰጡበት ወቅት ነው። ጠቅላይ ሚኒስትር አብይ ለምክር ቤቱ ሲናገሩ ሻዕቢያ፣ ወያኔና ሱዳን ይቅርና ሌሎችን ቢጨመሩ ለኢትዮጵያ ሉዓላዊነት ቅንጣት ታህል ስጋት የላቸውም ብለዋል። ጠቅላይ ሚኒስትር አብይ እንዳሉት ምንም እንኳን ሱዳን፣ ህወሓትና ኤርትራ ቀደም ሲል የደርግ ስርዓት እንዲወድቅ ባደረገው ዘመቻ ላይ በጋራ ተባብሮ የነበረ ቢሆንም ዛሬ ላይ ግን ተመሳሳይ ውጤት ማምጣት አይችሉም። አብይ አክለው ስማቸውን ከጠቀሷቸው 3 አካላት በተጨማሪ ሌሎች ስማቸው ያልተጠቀሱ አካላት ይህን ጥምረት እየደገፉ መሆኑን ጠቁመዋል። ጠቅላይ ሚኒስትሩ በአሁኑ ወቅት ያለውን ሁኔታ የመጥረቢያ ፖለቲካ ሲሉ የገለጹ ሲሆን የመጥረቢያ ክፍሎችን በመጠቀም በአካላቱ መካከል ያለውን ግንኙነት በምሳሌ አስረድተዋል። እንደ ጠቅላይ ሚኒስትር አብይ ገለጻ የመጥረቢያ ብረት ህወሓትን የሚወክል ሲሆን የራሱ ዓላማ የሌለውና የሌሎችን ፍላጎት ብቻ የሚያስፈጽም ነው ብለውታል። ሻዕቢያ ሲሉ የጠሯትን ኤርትራን ደግሞ ብረቱ ስራውን እንዲያከናውን ከሚያስችለው ከመጥረቢያው የእንጨት እጀታ ጋር አመሳስለውታል። ጠቅላይ ሚኒስትር አብይ የእንጨት እጀታ በያዘው እጅ እንደሚመራ የገለጹ ሲሆን ይህንን እጅ ከተባለው ጥምረት በስተጀርባ ኃይል እንዳለ ገልጸዋል። ከጀርባ ሆነው ስለሚንቀሳቀሱ የእነዚህ አካላት በተደጋጋሚ ቢጠቅሱም ማንነታቸውን ግን ለይተው አልተናገሩም። ትኩረቱ ብረቱ ወይም እጀታው ላይ ብቻ መሆን የለበትም ያሉት ጠቅላይ ሚኒስትሩ ይልቁኑ እነርሱ ወደ ፈለጉበት አቅጣጫ በሚያዘዋውሩት ስማቸውን ያልጠቀሱ ተዋናዮች ላይ መሆን እንዳለበት በመጥቀስ እነዚህ ኃይሎች እስካሉ ድረስ መሰረታዊ ችግር ሊፈታ እንደማይችል ተናግሯል። የፕሪቶሪያ ስምምነትን በተመለከተ አሸናፊና ተሸናፊ እኩል ቁጭ ብለው የተደራደሩበት ነው ብለዋል ጠቅላይ ሚኒስትሩ። በትግራይ ወጣቶች በጉልበት ታፍሰው ወደ ሱዳን ጦርነት ተወስደዋል ያሉት አብይ በማያውቁት ጉዳይ ህይወታቸውን እያጡ ነው ብለዋል። አያይዘውም የትግራይ ህዝብ በክልሉ ካለው አንጻር በደሴ፣ በጎንደር፣ በባህር ዳር በሰላም ወጥቶ መግባት ይችላል ብለዋል። ይህንኑ ንጽጽር ለአማራ ክልልና ለኦሮሚያ ክልል ተወላጆች ተጠቅመው ዜጎች በገዛ ቀያቸው እየታመሱ ነው ብለዋል። ከቀዬ ሸሽቶ መኖር የተሻለ ሰላም የሚሰጥ ሆኗል ሲሉ አክለዋል። ትግራዋይና ኢትዮጵያዊ የመጥረቢያ ፖለቲካ ሰለባ ሆኗል ሲሉም የሚስተዋለውን አለመረጋጋት ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ማጠቃለያ ላይ ህወሓትም ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገር ሰላም ለማምጣት ጥረት ማድረግ ያስፈልጋል ብለዋል። አያይዘውም ከሰላም ውጭ ያለው አይጠቅመንም ሲሉ አክለዋል።
በቀጣይ ዓመት በሚቋቋመው አዲስ ምክር ቤት ውስጥ የማይኖሩትን የህዝብ እንደራሴዎች ባለፉት 5 ዓመታት አስተዋጽኦአቸው ምስጋና አቅርበዋል። የብልጽግና አባል የሆኑም ያልሆኑም የምክር ቤት አባላትን ኢትዮጵያም መንግስታችንም አብዝቶ ያመሰግናቸዋል ሲሉ ተናግረዋል። የተፎካካሪ ፓርቲ አባላትን ብርቱ ሰዎች፣ ሐሳባችሁን ለመግለጽ የደፈራችሁ፣ በሰላማዊ መንገድ ለመታገል የሞከራችሁ፣ ሐሳባችሁ ምንም ይሁን ምንም በግልጽነት የገለጻችሁ ጀግኖች ናችሁ በማለት አክለዋል። ዛሬ መጨረሻ ስብሰባውን ያደረገው የህዝብ ተወካዮች ምክር ቤት የሥራ ዘመኑን ያጠናቀቀ ሲሆን በቀጣይ ዓመት መስከረም ማብቂያ ላይ አዲስ ምክር ቤት ይተካል። እንደነዚህ አይነት ፈጣን መረጃዎች በየቀኑ እንዲደርሱ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። የትግራይ ክልልን ወቅታዊ ቀውስ ያነሱት ጠቅላይ ሚኒስተሩ ሁኔታውን የመጥረቢያ ፖለቲካ ሰለባ ሲሉ ገልጸውታል። ጠቅላይ ሚኒስተሩ ህወሓት የሻዕቢያን ተልዕኮ እያስፈጸመ ያለ የራሱ ዓላማ የሌለው መጥረቢያ ነው ሲሉ ከሰዋል። ኢትዮጵያ የሰላሟን መደፍረስ ምንጭ የት እንደሆነ ስለምናቅ ከምንጩ የሚነሳ ማንኛውንም ትንኮሳ መከላከል የሚችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጽ እፈልጋለሁ ብለዋል። ጠቅላይ ሚኒስትር አብይ የሀገሪቱን አንድነትና ሉዓላዊነት አደጋ ውስጥ የሚያስገባ ማንኛውም ነገር ከመጣ መከላከል የሚያስችል ቁመና አለን ብለዋል። የውጭ ተልዕኮ አስፈጻሚ ብለው ያመለከቷቸው የሀገር ውስጥ ኃይሎችን ጉዳቱ የጋራ ስለሚሆን መታገስና ማስተማር ያስፈልጋል ሲሉ አክለዋል። ኢትዮጵያ የሃይማኖት ሀገር ናት ያሉት ጠቅላይ ሚኒስትሩ በአርሲ የተፈጸመው ግድያ ሃይማኖታዊ ገጽታ እንደሌለው አስረግጠው ተናግረዋል። አዲስ አበባ ተቀምጠው ቤንዚን እያርከፈከፉ እሳቱን ያቀጣጠሉ አሉ ሲሉም ከሰዋል። በአርሲ የተፈጠረውን ምርጫውን ከማደናቀፍ ሙከራ ጋር አያይዘው የገለጹት ጠቅላይ ሚኒስትሩ በሃይማኖት ተቋማት ቦምብና ክላሽ ስንይዝ ነበር ብለዋል። ያቃታቸው ኃይሎች ህዝቡን ሊያጠቁ አንድ መንደር ሄዱ። አርሲ ውስጥ ህዝቡን የሚያጠቃና የሚከላከል ኃይል ተጋጠመ በማለት በክስተቱ ከሞቱ 11 ሰዎች 8ቱ ሚሊሻዎች መሆናቸውን ጠቅሰው ህይወታቸውን ገብረው ለንጹሃን ህይወት የተጎዱ ናቸው ሲሉም ተናግረዋል። ክስተቱ የሃይማኖት መልክ ለመስጠት ታስቦ ነበር ብለውም በጥቃቱ ሙስሊሞች መገደላቸውና 22 ተጠርጣሪዎች መያዛቸውን ገልጸዋል። ውድ ተመልካቾቻችን ዓለም በጦርነት አፋፍ ላይ ባለችበት በዚህ አደገኛ ሰዓት ፈጣንና ትክክለኛ መረጃ ለማግኘት አሁኑኑ ሰብስክራይብ በማድረግ እና የደውል ምልክቱን በመጫን ራስዎን ለፈጣንና ተአማኒ መረጃዎች ቅርብ ያድርጉ። ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ውሏቸው በርካታ ጥያቄዎች ተነስተውላቸው ለተነሱላቸው ጥያቄዎች አነጋጋሪ የሆኑና ትኩረትን የሚስቡ ምላሾችን ሰጥተዋል። ነገር ግን ጠቅላይ ሚኒስትሩ ከመለሷቸው ጥያቄዎች ባልተናነሰ ያልመለሷቸው ጥያቄዎች ትኩረትን የሚስቡ ሆነዋል። አንድ የፓርላማ አባል ኢትዮጵያ የባህር በርና ወደብ እንደሚያስፈልጋት ጠቅሰው ሀገሪቱ ባህር በርን ለማግኘት የጀመረችው ጉዞ ከምን እንደደረሰ ጠይቀው ነበር። ነገር ግን የወደቡ ነገር ከወዴት ደረሰ ለሚለው ጥያቄ ጠቅላይ ሚኒስትሩ ምላሽ ሳይሰጡ አልፈውታል። ላለፉት 5 ዓመታት በህዝብ ተወካዮች ምክር ቤት ጠንካራ ትችት በመሰንዘር የሚታወቁት ዶክተር ደሳለኝ ጫኔ ዛሬ በተካሄደ የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ ላይ መጨረሻ ያሉትን ጥያቄያቸውን ለጠቅላይ ሚኒስትር አብይ አህመድ አቅርበዋል። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም በመንግስታቸው የሥራ አፈጻጸም ሪፖርት ላይ ለምናነሳቸው አስተያየቶችና ጥያቄዎች ማብራሪያ ለመስጠት በምክር ቤቱ ስለተገኙ ከልብ ማመስገን እፈልጋለሁ። ዛሬ 6ኛው የፓርላማ ዘመን የ5ኛ ዓመት የመጨረሻ የመንግስት ሪፖርት የሚቀርብበት ቀን ነው። ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ እያየሁ ድምፄን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሀሳብ ሰነዝር ቆይቻለሁ። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ህዝብ ነባራዊ የኑሮ ሁኔታ፣ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስትን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። ይህንንም ለማድረግ ማጠቃለያ አስተያየቴና ጥያቄ እንደሚከተለው አቀርባለሁ። 1. የ5 ዓመቱ የኢትዮጵያውያን ተግዳሮቶች። ክቡር ጠቅላይ ሚኒስትር፣ ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው።
የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖዎች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መቆስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች ዜጎች አማራጭ ድምፅ እንዳሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍናና ብሔራዊ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። 2 ስልታዊና መዋቅራዊ ስህተቶች። መንግስት የችግሮቹን ስራ መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊየን ብር መድረሱን፣ የሸቀጦች የወጭ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠንም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ 2 መደቦች ሆነዋል። ሌላው የተደበቀ የሀገር ውስጥ ዕዳ መኖሩ በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊየን ብር ብድር መልቀቁንና 91% የሚሆነውም ለግሉ ዘርፍ የተሰጠ ነው ይላል። ክቡራን የብሔራዊ ባንክ ገዥና የፋይናንስ ሚኒስትርን በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም የንግድ ብድር ኮመርሻል ሎን አልተበደረም እያሉ ይናገራሉ። ይህ የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው። መንግስቱ በግምጃ ቤት ሰነድ እና በሀገር ውስጥ የዕዳ ዋስትናዎች አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠር ብር እየተበደረ መሆኑንና ይህም የሀገር ውስጥ የዕዳ ሸክምን በከፍተኛ ደረጃ እንዳናረው እና የግሉን ዘርፍ ብድር እንዳጣበበው ለምን ተደበቀ? በየጊዜው በዚሁ ፓርላማ የምናጸድቃቸው በቢሊዮኖች ዶላሮች የሚቆጠሩ የእርዳታ ብድሮች ኮንሴሽናል ሎንስ ለምን በሪፖርቱ አይካተቱ? የዕዳው ምንጭና አይነት መለወጡ ዕዳው መኖሩን ያስቀራል ወይ? ሪፖርቱ አሁንም ድረስ ከግል ዩሮ ቦንድ ባለቤቶች ጋር ያለው ድርድር ስላልተቋጨ ሀገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች ወይም ዴት ዲስትረስ መሆኗንም ይሸሽጋል። በእርግጥ ይህን ጥያቄ ካስገባሁት በኋላ አዲስ ዴቨሎፕመንት እንዳለ በሚዲያዎች ተገልጿል። ሌላው የትምህርትና የማህበራዊ ዘርፍ መውደቅ አለ። በሪፖርቱ ላይ 26 ቢሊዮን ተማሪዎች መመዝገባቸው በስፋት ቢወራም የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል
50% እና ከዛ በላይ ማምጣት የቻሉት 8.7% ወይም 50,000 ተማሪዎች ብቻ ናቸው። ይህም የመንግስትን የትምህርት ጥራት መዋቅራዊ ኪሳራ የሚያሳይ ነው። ክቡር ጠቅላይ ሚኒስትር 8.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጄኔሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎችና ኮመንሊ የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። በዚህ ሁሉ ተስፋ አስቆራጭ ሂደት ውስጥ አልፈው ለሚመረቁ ወጣቶችም የስራ ዕድል የለም። ይባስ ብሎም ወደ 7 ሚሊዮን የሚደርሱ ተማሪዎች አሁንም ድረስ ከትምህርት ገበታቸው ተገልለው ይገኛሉ። ይህ 7 ሚሊዮን አሃዝ ከ20 በላይ የአፍሪካ ሀገራት እያንዳንዳቸው ካላቸው አጠቃላይ የህዝብ ቁጥር በላይ መሆኑንም ልብ ይሏል። ሌላው የሰብአዊ ቀውሶች ትኩረት አለመሰጠቱ ነው። መንግስቱ የመረጃ ማጥራት ስራ ሰርቻለሁ በሚል ሰበብ የሰብአዊ ድጋፍ ፈላጊዎች ቁጥር ከ27 ሚሊዮን ወደ 2.3 ሚሊዮን ወርዷል ይላል። ነገር ግን መሬት ላይ በጦርነትና በድርቅ ምክንያት የተፈናቀሉ፣ የዕለት ደራሽ እርዳታ ያጡ፣ ለቤተሰቦቻቸው ፍጆታ በቂ ምርት የማያመርቱ በሚሊዮን የሚቆጠሩ ዜጎች እያሉን ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ ቁጥር ማሳመር እንጂ የዜጎችን ነባራዊ ህይወት በተጨባጭ የሚያሳይ አይመስለኝም። እንደ WFP፣ ፋኦ፣ ፋሚሊ ኢርሊ ዋርኒንግ ኔትወርክ የሚያስቀምጡት ዝቅተኛ ግምት ከ15.8 እስከ 21.4 ሚሊዮን ኢትዮጵያ ከፍተኛ የምግብ እጥረት ውስጥ እንደሚገኙ ነው። መንግስታዊ ካልቀሩ ድርጅቶች ጋር በተያያዘ የእርዳታ እህል አቅርቦት እንዳያከፋፍሉ በመንግስት መከልከላቸውና ወደ ጥሬ ገንዘብ ድጋፍ ወይም ካሽ ትራንስፈር እንዲያተኩሩ ብቻ መገደዳቸው ተገልጿል። ይህም በገበያ ላይ ካለው የዋጋ ግሽበት አንጻር በርካታ ቤተሰቦችን ለከፋ የምግብ ዋስትና እጥረት የሚዳርግ ነው። የዓለም አቀፍ የገንዘብ ድርጅት እና የዓለም ባንክ በርካታ ገንዘብ ዶላር ወደ ኢትዮጵያ ኢኮኖሚ ኢንጀክት እያደረጉ ነው፣ ፓምፕ እያደረጉ ነው። ይህ መግባቱን ተከትሎ ደግሞ የመጣው ጊዜያዊ የማክሮ ኢኮኖሚ መረጋጋት ታይቷል። እሱ ጥሩ ነው። የፎሬን ከረንሲ ሪዘርቭ ማደጉ፣ የማክሮ ኢኮኖሚ አመላካቾችም በተወሰነ ደረጃ መረጋጋት ማሳየታቸው መልካም ጅማሮ ቢሆንም የተገኘው ለውጥ የኢትዮጵያውያንን ሕይወት በተግባር ካልቀየረ ዘላቂ ትርጉም አይኖረውም። የችግሮቻችን ስረ መሰረት ችላ በማለት በጊዜያዊ ማሳገሻዎችና በፎሬክስ ክምችት እድገት ትረካ ብቻ ሀገር ረጅም መንገድ መውሰድ የምንችል አይመስለኝም። 3 የመፍትሄ ሀሳቦች። ክቡር ጠቅላይ ሚኒስትር፣ እኔ በተደጋጋሚ ለማሳየት እንደሞከርኩት ለሀገራችን ዘላቂ ሰላምና መረጋጋት፣ ብሔራዊ ደህንነትና ልማት የሚከተሉት 3 መፍትሄዎች ዛሬም በመጨረሻ ቀን ደጋግሜ ማቅረብ እፈልጋለሁ። 1 እውነተኛ ብሔራዊ ውይይትና የፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለብን። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200,000 በላይ ዜጎች ተሳትፈውባታል የተባለለት ሂደት ሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱን ለመጨረስ ከምንሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። ሀገራችን እግር ከወርች አስረው የያዟትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነፃና ፍትሃዊ የሽግግር ሂደት ትራንዚሽናል ጀስቲስ ሂደት ማምራትና ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን ነው። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ከፍተኛ ገንዘብና ጊዜ ባከነበት ትርጉም የለሽ ሂደት ሆኖ እንደ ማንነትና ወሰን እንዲሁም እንደ ብሔራዊ እርቀ ሰላም ኮሚሽኖች ያለ ውጤት ይበተናል። 2 ሁሉን አሳታፊ ህገ መንግስታዊ ማሻሻያና
እውነተኛ ፌዴራላዊ ስርዓት ማቆም ያስፈልጋል። ሁሉም ዜጎች እኔ የሚሉት ህገ መንግስት እንዲኖረን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ነገር ግን ሀገራችንን ከብሔር መከፋፈል ወይም ባልካናይዜሽን የሚያወጣና ሀገራዊ እድገትን የሚያሰፍን ሚዛናዊ የስልጣን ክፍፍል መፍጠር፣ የሀብት ክፍፍሉንና ፊዚካል ፌዴራሊዝሙን የፈጠሩት የሀብትና የልማት ኢፍትሐዊነትንም ማረም ያስፈልጋል። የሀገር ውስጥ የምርት መነቃቃትና ማህበራዊ ዋስትናንም ማጠናከር ይገባናል። ትኩረቱን በኮሪደር ልማት፣ በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ ለሀገር ውስጥ መሰረታዊ አምራች ኢንዱስትሪዎች ክሪቲካል የሚባሉ ኢኮኖሚያችንን በደንብ ሊያነሱ የሚችሉ ብረት ማውጣትና ማቅለጥ፣ ሜታለርጂ፣ የማሽነሪ ኢንጂነሪንግ፣ የነዳጅ ማጣሪያ አስታውሳለሁ። የነዳጅና ማዳበሪያ ማጣሪያ ፕሮጀክቶች ከመጀመራቸው ከ6 ወር በፊት ክቡር ፋይናንስ ሚኒስትሩን ለምን እነዚህን ፕሮጀክቶች አናስብም እያልኩ እየጠየቁ ነበር እና ያኔ በጀቱ በጣም ከባድ ነው፣ በእኛ አቅም አንችልም እየተባለ ነበርና አሁን የናቹራል ጋዝ ማውጣት ፕሮሰስ መጀመሩ በሱ ደስተኛ ነኝ። ግን ጎረቤት ሀገሮቻችን አሁንም ነዳጅ አምርታሉ። ከነዚህ ሀገሮች ገዝተን አጣርተን ባይ ፕሮዳክቱንም የመጠቀም የሀገራችንን የነዳጅ ፍጆታ ከመሸፈን አልፈን ለጎረቤት ሀገሮች መላክ ስለምንችል በደርግ ጊዜ ተደርጎ ስለነበር አሁንም የነዳጅ ማጣሪያ እንዲታሰብበት፣ የማዳበሪያ ፋብሪካም ጠይቄ ነበር። የዩሪያው መጀመሩ በጎ ነው። የዳፕ ማዳበሪያ ፋብሪካ ማሰብ መጀመር አለብን። የፋርማሲውቲካል ኮምፕሌክስ፣ ምግብ፣ ዘይት፣ ቴክስታይል ወዘተ እነዚህ ፋብሪካዎች ላይ መስራት ያስፈልገናል። እንደ ባቡር፣ ሀገር አቋራጭ የፍጥነት መንገዶችና የኃይል ግንባታ፣ ለመስኖ መጠጥና ለተለያዩ አገልግሎቶች የሚውሉ መልቲፐርፐዝ ግድቦች፣ ዘመናዊ ግብርና፣ የመኖሪያ ቤቶች ግንባታና ለምግብ ዋስትናና ለድሆች የሚሆን ጠንካራ ማህበራዊ የደህንነት መረብ መዘርጋትም በቀጣይ ሊታሰብበት ይገባል። በመጨረሻም ጥያቄ መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን። የኢትዮጵያ ህዝብ አዲሱ 2019 ዓ.ም በተግባር ላይ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። በጣም አመሰግናለሁ።